ቃል ሲሰበክ የማትወዱ ትንቢት ሲነገር የምትወዱ ሰዎች ሲጀመር ይሄ ልክ አይደለም። የእግዚአብሔር ትንቢቶች መገለጦች ሁሉ ከእግዚአብሔር ቃል ነው የሚወጡት። ከእግዚአብሔር ቃል ቀጥሎ ነው መገለጥም ቢሆን ጸሎትም ቢሆን ድምጽም ቢሆን ትንቢታዊ አዋጆች የሚመጡት። የእግዚአብሔርን ቃል ጠልታችሁ ጸሎት የምትወዱ ሰዎች ምንድነው? ምን እየሆናችሁ ነው? አንገት ተቆርጦ ሰላም ካለ በቂ ነው እንደሚባለው አይነት አንገት ተቆርጦ ምን ሰላም አለ? የእግዚአብሔርን ቃል ማሰሙ ከሆነ ምን መገለጥ አለ? የእግዚአብሔርን ቃል ሳሰሙ ምን ፈውስ አለ? የእግዚአብሔር ቃል ፈውስ ነው። ከመገለጦች ሁሉ የሚበልጥ መገለጥ ነው። የእግዚአብሔር ቃል መጀመሪያ ስሙ። ከዛ በኋላ ከእግዚአብሔር ቃል ውስጥ አዋጅም ትንቢትም የእግዚአብሔር ቃል ራሱ ኦሪጂናል የሆነ ትንቢት እኮ ነው። ከእግዚአብሔር ቃል የሚበልጥ ነገር አለ እንዴ? ምንም ነገር የለም። ስለዚህ ለቃሉ ቅድሚያ ስጡ። እግዚአብሔር ፈውስን ያመጣላቸዋል። ተባረኩ። ሻሎም